ሰላም እንግዲህ አሁንም ኪም ጆንግ ኡን ላይ ነን። እንግዲህ ኪም ጆንግ ኡን በጣም የሚያስገርም አንድ ደግሞ ሌላ ነገር ልንገራችሁ ስለዚህ ሰውዬ። ይሄ ሰውዬ አንድ ፋርማሲካል ካምፓኒ ከተቋቋመ አንድ ቦትልድ ዋተር የሚሰሩ ሰዎች ካምፓኒ ካቋቋሙ ፉድ ኮምፕሌክስ የሚሰሩ ሰዎች ካምፓኒ ካቋቋሙ ማንኛውም ምርት ይሁን ምንም ይሁን ይሄ ሰውዬ ኮንፈርም ካላደረገ አይሆንም ነው የምላችሁ። ራሱ ሄዶ ቴስት አድርጎ እያንዳንዷን እሱ ኳሊቲ ኮንትሮልም እሱ ነው የሚሰራው፣ ኳሊቲ ማናጀርም ነው፣ ኳሊቲ አሹራንስም ነው። በቃ እያንዳንዱን ነገር እሱ ሄዶ ኮንፈርም ካላደረገ ማኑፋክቸሪንግ ካምፓኒዎቹ ስራ ይጀምሩ። እሺ እንዲህ ሲፈተፍት የትምህርት ባክግራውንዱስ ምንድነው ብለን ወደ ኋላ ብናይ ይህ ሰውዬ ስዊዘርላንድ ላይ ሃይ ስኩል ጨርሷል። ከዛ ውጪ ምንም አይነት ዲግሪ ምንም አይነት ማስተርስ የለውም። በእርግጥ ሚሊተሪ አካዳሚ ላይ ገብቶ ኮርሶች ወስዷል፣ ሚሊተሪ ኮርስ። ከዛ ውጪ ወፍ ደፋር ነው እኮ ያልተማረ ሰው ደፋር ነው በነገራችን ላይ። እንዴ ማንን ለመምታት ነው?